ሚዲያ በታሪክ ታይቶ በማይታወቅ መልኩ ህዝቦችን በአንድ ላይ አቀራርቧል። ኮንፈረንስ መሪያቸው ማለት ነው ኢራንን መልሶ ማጥቃት አጭር የተባለ ምላሽን ሰጣለችም። From how workers get paid to how young adults manage their finances. Laying out tougher terms. ሙስሊሞች ደግሞ የዚህ ስብስብ አንድ አካል ነን። ወደ እስልምና ሰዎችን እንጠራለን። Our worship, where he can literally make us worship him. Allah also says in the Quran and say this is the truth from Allah. ለችግረኞች እርዳታ እናሰባስባለን፣ ማሳሰቢያዎችን እናካፍላለን። በዛ መግለጫቸው ላይ እንግዲህ ከሚመለከቱ የትምህርት ሚኒስቴር አካል ጋር ውይይት አድርገን ያንን ጉዳይ የሚፈታ ኮሚቴ አቋቁመናል ብለው ነበር። ተስፋ እንሰጣለን፣ እናርማለን። እውቅና ከእውቀት በፊት ከመጣ በጣም አስቸጋሪ ነው። ለዲናችን እንከራከራለን፣ ዱንያችንንም እንሸቅላለን። አንድ ኡማ፣ አንድ ቁርአን፣ አንድ መልእክተኛ። ሆኖም እነዚህን የጋራ የሆኑ መሰረቶች ከመያዛችንም ጋር የሚዲያ እንቅስቃሴያችንን ላስተዋለ ሰይፍ የሚፈልግ ትግልን በዱላ ለመዋጋት እየሞከርን እንደሆነ በቀላሉ ይረዳል። ስንቅ የጎደለው ረጅም ጉዞ እንደጀመርን ያሳብቃል። ረጅምና አድካሚ መንገድን ያለ በቂ ስንቅ የሚጓዝ ሰው መሃል ጉዞው ላይ መቸገሩ አይቀሬ ነው። የሚዲያም ነገር እንደዚሁ ነው። ሚዲያ ላይ የራሳችንን ስራ ይዘን ስንመጣ እንደ ሙስሊም ልንሰንቃቸው የሚገቡ ብዙ ነገሮች ይኖራሉ። እነዚህ ስንቆች ከመግባታችን በፊት በስራዎቻችን መሃልና ከስራዎቻችን በኋላም የሚያስፈልጉን ሊሆኑ ይችላሉ። አድማጭና ተመልካችም ስንሆን እንደዚሁ። ታዲያ የሚዲያ ስንቃችን የሆኑት ነገሮች ምንድናቸው? ስለ ስንቆቹ ከማውራታችን በፊት ግን ይህን ስንቅ የምንወስደው ከማን ነው? ግዴታ የምንተማመንበት ስንቅ አቅራቢ ሊኖረን የግድ ይላል። ለዚህ ደግሞ ረሱላችንና የእሳቸውን ፈለግ የተከተሉ ምርጥ ትውልዶችን ህይወት ተመልሶ በማየት ውስጥ መልሱን እናገኛለን። ሁሉንም ያስተሳሰረ ሚዲያ በጊዜያቸው ባይኖርም ብዙ ነገሮች የሚከውኑበት የማህበራዊ ህይወት ውስጥ ይኖሩ ነበር። ዳዕዋ፣ ንግድ፣ ሰደቃ እና ሌሎችም አሁን በሚዲያ የሚደረጉ እንቅስቃሴዎችን ይፈጽሙ ነበር። ዓለማቸው እንደኛ ዲጂታል የሰፋ ክልልና ግዙፍ ህዝብ የያዘ ባይሆንም ብዙ ነገር የሚያስተምር ማህበራዊ ህይወትን ይኖሩ ነበር። መሳሪያዎቹ ተቀይረዋል፣ የመረጃ ፍጥነቱ ጨምሯል፣ የኡማው መጠንም ገዝፏል። ግን መመሪያው አልተቀየረም በፍጹም። ወደ ሚዲያ ስንመጣ ለእያንዳንዱ የምናጋራው ነገር ኃላፊነት ሊሰማን፣ ለእንቅስቃሴያችን ሁሉ ተጠያቂነትን ልንላበስ እንደሚገባ ያስተማሩን ታላላቅ አርአያዎች አሉን። በዚህ ተከታታይ ዝግጅት ወደ መልእክተኛው አለይሂ ሰላቱ ወሰላምና ሰሃቦች ንግግሮች፣ ስራዎችና አስተምህሮዎች እንመለሳለን። ከኛው ተጨባጭ ለመሸሽ ሳይሆን ያለንበትን እውነታ ለመረዳትና ሚዲያ ላይ ያለንን ሁኔታ ለመመርመር፣ ቀጥለን ደግሞ ህይወታቸውን እንደ ስንቅ ይዘን የሚዲያ እንቅስቃሴያችንን ለማሳመር ተጽዕኖን፣ ተከታይነትን፣ መሪነትን፣ ቸርነትን፣ ዝናንና ኃላፊነትን በቀዳሚዎቹ ትውልድ መነጽር ለመቃኘትና እነሱን ለመምሰል እንጥራለን። የሚዲያ ስርዓታችንን የሚዳስስ ተከታታይ ፕሮግራም በቅርብ ቀን። የሚዲያ ስንቅ